ስሜ መቶ አለቃ ዮሴፍ አስማረ እባላለሁ። የአማራ ፋኖ በወሎ ቤት አማራ የስልጠና መምሪያ ኃላፊ ነኝ። ከ03 7ኛ ወር 2017 ዓመተ ምህረት ጀምሮ የአማራ ፋኖ በወሎ ስልጠና መምሪያው ባወጣው የስልጠና ዕቅድ መሰረት በየትኛውም የአማራ ክልል እንዲሁም እንደ ኢትዮጵያ እንደ ሀገር ደረጃ የምትገኙ ወጣቶች በሙሉ ወደ አማራ ክልል ወሎ አካባቢ በመንጣት የአማራ ፋኖ በሚያወጣው እቅድ መጣችሁ ይህ ስልጠና እንድትወስዱ ጥሪያችንን እናስተላልፋለን። ይህ አሁን የአማራ ህዝብ በተለይ የአማራ ህዝብ የተጋረጠብን የህልውና ትግል ነው። ይህን የህልውና ትግል ለአደጋ ላይ የሚጥል ስለሆነ ሁላችንም በአማራ ክልል የምንገኙ ወጣቶች ወደ ስልጠና ማዕከላችን ተገኝተን ህዝባችንን ከጥፋትና ከሞት ከእንግልት ለመታደግ ሁሉም ርብርብ ማድረግ ስለሚጠበቅበት ህፃን አዋቂ ትንሽ ትልቅ መነኩሴ ሙስሊም ክርስቲያን ሃይማኖት ዘር ሳይለይ የመጣውን ትልቅ የሆነ ዘር ነገድ ለማጥፋት ስለሆነ ይህንን የብልጽግና ስርዓት ለአንዴና ለመጨረሻ ለመፋለም ለመዋጋት ከስር ነቅለን ለመጣል ወታደራዊ አደረጃጀት ያስፈልገናል፣ መሰልጠን ያስፈልገናል፣ መታጠቅ ያስፈልገናል፣ መደራጀት ያስፈልገናል። ስለዚህ ለመሰልጠን ለመደራጀት ለመታጠቅ ብቁ ወታደራዊ ስልጠና ስለሚያስፈልገን ሁሉም እንደ ሀገር ከተቻለም እንደ አማራ ክልል ሁላችሁም በስልጠና ማዕከላችን ተገኝታችሁ የውትድርና ስልጠናውን ወስዳችሁ በእግረኛም በኮማንዶም አቅማችሁ በፈቀደውና እድሜያችሁ በፈቀደው መሰረት ወደ ስልጠና ማዕከላችን መታችሁ ሰልጥናችሁ የዚህ ታሪካዊ ተቋዳሽ እንድትወሉ ስንል በአማራ ፋኖ በወሎ ስልጠና መምሪያ ስም ጥሪያችንን እናስተላልፋለን። እኔ መቶ አለቃ ዮሴፍ አስማረ ስልጠና መምሪያ ኃላፊና ምክትሌ 50 አለቃ ጌታቸው ሲሳይ ምክትል የስልጠና መምሪያ ኃላፊ እንዲሁም ከሌሎች የስልጠና ባለሙያዎቻችን ጋር በጋራ በመሆን ያወጣነው የስልጠና ዕቅድ ስለሆነ በዚህ ስልጠና ማዕከላችን እንድትገኙ ስንል በድጋሚ ጥሪያችንን እናስተላልፋለን።